በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሴ ምንድን ነው የሚለው ነው ዛሬ የምንማማረው መግቢያችን። የዐቢይ ጾም የቅዳሴ ትምህርት ነው የምንማማረው ዘንድሮ። ብዙ ጊዜ እኔ ከቃላት ትርጉም ይልቅ ወደ መንፈሳዊ ትርጉሞቹ ማተኮር እወዳለሁ። ቃሉን ግን ልተረጉም ጥሬ ትርጉሙን አብራርተን እንሄዳለን። ቅዳሴ ቀደሰ የሚል የግዕዝ አንቀጽ ይዞ ነው የሚወጣው። በግሪኩ ደግሞ ሊተርጊያ፣ ሊተርጊ ተብሎ ይተረጎማል። ሊተርጂ የሚል ትርጉም አለው። ዲቫይን ሊተርጂ ይባላል በእንግሊዘኛው ተወስዶ። ዲቫይን ሊተርጂ ምን ማለት እንደሆነ በኋላ እንተረጉመዋለን። በግዕዙ ቀደሰ አመሰገነ፣ ለየ፣ መረጠ፣ አከበረ፣ አጸና ተብሎ ይተረጎማል። ስለዚህ ቅዳሴ ባልን ጊዜ ከቃሉ ተነስተን ሁለት ትርጉም ነው የምንሰጠው ማለት ነው። ቅዳሴ ማለት ቀደሰ አመሰገነ የሚለውን እንወስድና ቀደሰ አነጻ የሚለውን እንወስድና ቀደሰ አመሰገነ የሚለውን ይዘን ቅዳሴ የሚለውን ብለን ተረጉመዋለን። ንጹህ ምስጋና የሚል ትርጉም ይኖረዋል ማለት ነው። ንጹህ ምስጋና፣ ክቡር ምስጋና ማለት ነው። ንጹህ ምስጋና ማለት ነው። ቅዳሴ ማለት ንጹህ ምስጋና ማለት ነው። ለምንድን ነው ንጹህ ምስጋና የሚባለው? ንጹህ ምስጋና የሚባልበት ምክንያት አባቶቻችን በትርጓሜ እንደተናገሩት ወቁም በጊዜ ቅዳሴ ንጹህ ብለው ሃይማኖተ አበው ላይ ይነግሩናል። በንጹህ ቅዳሴ ጊዜ እንዲህ ብለው ቁም ብለው አቋቋሙ ሲነግሩን ወቁም በጊዜ ቅዳሴ ንጹህ የሚለውን ንጹህ አለው ስርዓተ ቅዳሴውን ይላሉ አባቶቻችን። ንጹህ አለው ቅዳሴውን ፈጣሪ እንጂ ፍጡር አይመሰገንበትምና የመጨረሻ አምልኮ ማለት ነው። ቅዳሴ ማለት የመጨረሻ አምልኮ እግዚአብሔርን የምናከብርበት፣ የምናገለግልበት፣ የምናመልክበት የአምልኮዎች ሁሉ ዘውድ ማለት ነው ቅዳሴ። ስለዚህ ፈጣሪ የሚመሰገንበት፣ የሚከብርበት፣ የሚሰገድበት፣ የሚመለክበት ምስጋና ማለት ነው። ቅዳሴ ንጹህ አለው ፍጡር አይመሰገንበትም። ከአምልኮ ጣዖት የነጻ ፍጡር የማይመለክበት ከአምልኮ ጣዖት ንጹህ የሆነ ማለት ነው። ንጹህ የሆነ በዚያ ውስጥ ለምሳሌ በቅዳሴው ድንግል ማርያም ስትጠራ፣ ቅዱሳን ሲጠሩ እንሰማለን። ይህ ምን ማለት እንደሆነ በኋላ እነግራችኋለሁ እንጂ እነዚህ ድንግል ማርያም ብትጠራ፣ ቅዱሳን ቢጠሩ፣ ለምሳሌ ቅዳሴ ባስልዮስን ብትወስዱት በጣም ብዙ ቅዱሳንን ይዘረዝራል እና ያዕቆብ ዘስሩግም ሰለስቱ ምዕት ቅዳሴን ብዙ ቅዱሳንን ይዘረዝራሉ። እነዚያ ቅዱሳን ቢነሱ የሚነሱበት ምክንያት አሁን ለሁለተኛው ትርጉማችን የሚሆን ነው እንጂ በቅዳሴ ጊዜ ማን ይመለካል ተብለን ብንጠየቅ እግዚአብሔር ብቻ ነው የሚመለከው። እግዚአብሔር ብቻ። እግዚአብሔር በአምልኮቱ ቀናተኛ አምላክ ነው። እግዚአብሔር አባቶቻችን እንዳስተማሩን እግዚአብሔር ጎልማሳ በሚስቱ ንጉሥ በመንግስቱ ቢገቡባቸው እንደማይወዱ ሁሉ እግዚአብሔር በአምልኮቱ ቢገቡበት አይወድም። አምልኮቱን ለማንም አያጋራም፣ አይሰጥምም። እግዚአብሔርም አንድ ነው፣ ከሱ ብቻም ሌላ አምላክ ከቶ የለም። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንደተነገረን ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪህ እግዚአብሔር አንድ እግዚአብሔር ነው ተብሎ እንደተነገረን ፈጣሪህ እግዚአብሔር አንድ እግዚአብሔር ነው፣ ከእግዚአብሔር በቀር ሌላ ምንም የለም። በኦሪት ዘጸአት ምዕራፍ 15 ሲናገር መኑ ውእቱ ከማከ ቅዱስ በውስተ ቅዱሳን፣ በአማልክት ዘንድ እንዳንተ ያለ ቅዱስ ማን ነው ይላል። በቅዳሴያችንም ስናመሰግን መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት እንዳንተ ያለ ማን ነው? አማልክት ዘበጸጋ ተብለው ከሚጠሩት ከቅዱሳን አንተን የሚተካከል ጨርሶ ማንም የለም። ማንም። ለምሳሌ በኦሪት ዘጸአት ምዕራፍ 7 ቁጥር 25 ላይ ስታነቡ እግዚአብሔር ሙሴን ረሰይኩከ አምላኩ ለፈርዖን፣ አንተን የፈርዖን አምላክ አድርጌሃለሁ ይለዋል። የፈርዖን አምላክ ማለት ምን ማለት ነው? ገዢ ማለት ነው። የፈርዖን ገዥ አለቃው አድርጌሃለሁ የፈርዖን አምላክ ሲለው፣ ስለዚህ እንደ ሙሴ ያለ ትልልቅ ሰዎች አማልክት ተብለው ይጠራሉ። በጸጋቸው እግዚአብሔር በሰጣቸው ሀብት አማልክት ሊባሉ ይችላሉ። ከነዚህ ሁሉ ከከበሩት ከሚካኤል ከገብርኤል የእግዚአብሔር ባለሟል ከሆኑ ቅዱሳን እግዚአብሔርን በምን የሚተካከለው የለም። ውድድር የለም። እግዚአብሔር ከማንም ጋር አይነጻጸርም። አምሳያም ከቶ የለውም። በምድርም በሰማይም እሱ ብቻ ንጉሥ ነው። ስለዚህ ንጹህ ቅዳሴ ንጹህ ምስጋና የተባለበት ፍጡር የማይመሰገንበት ከአምልኮ ጣዖት የጠራ የነጻ እግዚአብሔር ብቻ የሚመለክበት ምስጋና ማለት ነው። ሁለተኛው ቅዳሴ ምን ማለት ነው? ዲቫይን ሊተርጂ የሚለው ምን ማለት ነው? የቅዱስ ህብረት ስራ እንደማለት ነው። የቅዱስ ህብረት ስራ መለኮታዊ የሆነ የቅዱስ ህብረት ስራ ማለት ነው፣ ወይም አምልኮ ማለት ነው ስራ የሚለው። ስለዚህ ይሄ ቅዳሴ የቅዱስ ህብረት ስራ ስለሆነ እግዚአብሔር በቸርነቱ ከሚያመልኩት ወገኖቹ ጋር ቅዱስ ህብረት የሚያደርግበት ጊዜ ነው ያ ጊዜ። ወይም እግዚአብሔርን የሚያመልኩ ሰዎች፣ መላእክት፣ የሞቱት፣ ያሉት፣ ያረፉት
የተሰወሩት፣ ተገልጠው ያሉት፣ በስጋ ያሉት፣ በመንፈስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት እነዚህ ሁሉ በእግዚአብሔር መለኮታዊ ጸጋ አንድ አድራጊነት አንድ የሚሆኑበት የቅዱስ ህብረት ጊዜ ማለት ነው። የቅዱስ ህብረት ጊዜ ታውቃላችሁ አይደል? ቤተክርስቲያን ማለት ራሱ ምን ማለት ነው? ቤተክርስቲያን ማለት በግሪኩ ኤክሌሲያ የምትባለው ቅድስት ህብረት ማለት ነው። ቤተክርስቲያን ማለት ራሱ ቅድስት ህብረት ማለት ነው። ብዙ ትርጉም አለው። 4-5 ትርጉም አለው። ቤተክርስቲያን ባለ ጊዜ የእግዚአብሔር ቤት የሚልም ትርጉም አለው። ለአሁኑ ትርጉማችን የሚስማማው አንደኛው ከብዙ ትርጉም አንዱ ቅድስት ህብረት ነው። ስለዚህ ቤተክርስቲያን የምትተባበረው በምንድን ነው? በቅዳሴ ነው። ስለዚህ ቅዳሴ ማለት ቅዱስ ህብረት ማለት ነው። እግዚአብሔርና ሰዎች በእግዚአብሔር ቸርነት ጸጋ የሚተባበሩበት የሚዋሃዱበት ጊዜ ነው። ምልክት፣ ተግባር፣ ተልእኮ አይደለም። ቅዱስ ህብረት ነው። ሱታፌ ነው። ከእግዚአብሔር ጋር መሳተፍ ነው። አንድ መሆን ነው እንጂ የሆነ ተግባር መፈጸም አይደለም። ልክ ጣዖት አምላኪው ሰውዬ ሄዶ በሬውን እርድ አድርጎ እንደሚመጣው የሆነ ትእዛዝ መፈጸም አይደለም። ከእግዚአብሔር ጋር የሚደረግ ቅዱስ የሆነ ህብረት ተሳትፎ ነው ቅዳሴ ማለት። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቅዳሴ ምንድን ነው ያለው? ንገሩኝ። ንጹህ ምስጋናና ቅዱስ ምንድን ነው? ህብረት ነው ማለት። ቅዳሴን ቅዳሴ የሚያደርገው እነዚህ ሁለቱ ምሰሶዎች ናቸው። እነዚህ ሁለቱ ማለት። ስለዚህ ሰው ንስሐ ሳይገባ መቀደስ የለበትም። ንስሐ ሳይገባ ማስቀደስ ራሱ አይችልም። ታውቃላችሁ፣ ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ህይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጡ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው? ትርጉሙ ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹህ ምስጋና ነው። እንዴት ነው ይላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተክርስቲያን ውስጥ ሲገባ ቤተክርስቲያን ውስጥ ያለ ይመስለዋል እንጂ ታወጣ ከአፋ ቤተክርስቲያን አውጥታን የምትጥልህ ይላል ራሱ ስርዓተ ቅዳሴው። ቤተክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹህ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል? በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደለም? ያ ደጀ ሰላም ቅዳሴው ንጹህ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው። መስዋዕት ይዘህ መጥተህ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለ። የይቅርታ በር ነው ያ በር ራሱ ማለት። ያችን በር ራሱ የቤተ ክርስቲያኑ በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይችልም። ጳጳሱ እንደውም እዚያ ቆሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑን ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባዕድ አይኖርባትም። ስርዓተ ቅዳሴው እንደሚለው ባዕድ በቤቷ አይኖርም። ባዕድ ማለት ከርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተ ክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር ነው። እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንደው አይጣል ድረስ እኮ ነው። ሰው ወደ ሕክምና እና ሲባል ይልም በቃ ነው ብሎ በሽታዬን አትንኩብኝ አይባልም። በሽታ ለሐኪም አሳይቶ መግባት ነው። ንጹህ ቅዳሴ ይሄ አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። 40 ቀን በሙሉ የትኞቹም ከተሞች ብቻ እርግጠኛ ነኝ 40 ቀን ይቀደሳል። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ የማናገኘው የእግዚአብሔርን ፊት የማናየው ለምን ይመስላችኋል? ንስሐም አንገባም፣ አንታረቅም፣ ከዘረኝነትም የጸዳ አይደለም። ከዛ ገብቶ ቅዳሴ ይሄ መስተካከል አለበት። እግዚአብሔር ከረዳን የእግዚአብሔር ቤተሰቦች አሁን ቅዳሴው ሊቀደስ ነው። አብይ ጾም መጥቶልናል። እግዚአብሔር ይመስገን። ሰዓታት ይቆማሉ አባቶቻችን ደክመው ሌቱም ሙሉ። ግን ለምን ምሕረት አያሰጥ? እንደ ኢትዮጵያ ቤተክርስቲያን ያለ ሌቱም ሙሉ ቆመው የሚያድሩ ካህናት ያሏት ቤተክርስቲያን በየትም ዓለም የለችም። በየትም ዓለም ሌሊቱም ሙሉ የሚታደርባት ቤተክርስቲያን የኢትዮጵያ ቤተክርስቲያን ነው። ለምንድን ነው ምሕረት የማይመጣው? ንስሐ ስለማንገባ ነው። ቅዳሴው ንጹህ ነው። ንስሐ የገባ የታረቀ ሰው ልቡን ከተንኮል ያራቀ ቅዳሴ መፎከሪያም አይደለም። አሁንማ መፎከሪያም ጭምር መፈካከሪያም ነው፣ መፎከሪያም ጭምር ፉከራ እኮ ነው። የቅዳሴ የምንነጻበትም ንጹህም ቅዳሴ ነው። ሌላ ቅዱስ ህብረት ነው። ለምሳሌ አድመኛ ሰዎች ከቅዳሴ ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴ ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴ ውጭ ነው የሚሆኑት። ለምሳሌ ንነሰን አስቆር ግብሮሙ ለአላውያን ኩሎ ፍልጠተ
አይደለም የሚለው? አመክንዮአችን ላይ ምንድን ነው የሚለው? ቅዳሴው መሀል ላይ ሲነበብ ምንድን ነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን፣ መለየታቸውንም ሁሉ። መለየታቸው ሁሉ መለያየት የካሃዲ ስራ ነው። ናስቆርግ ብሮሙ ለአላውያን፣ የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም፣ የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሀል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ህብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ። 40ውን ቀንም ሊቀድስ ይችላል። ቅዳሴው ቅዱስ ህብረት ነው፣ ልዩ ህብረት ነው። ምክንያቱም የተንኮል ህብረትም አለ፣ ፖለቲካዊ ህብረትም አለ፣ ሰይጣናዊ ህብረትም አለ፣ የምግብ ትብብርም አለ። ይሄኛው ግን ቅዱስ ህብረት እግዚአብሔር የሰጠን ህብረት ነው። እዚያ ሰው ሲቀድስ ከዚያ ከመላእክት ህብረት ነው የሚገባው። ደስ ሲል እኮ ማምላክ ሰው በቅዳሴ ጊዜ ቤተክርስቲያን ሲገኝ ከ99ኙ ነገደ መላእክት ህብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ህብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ፣ ዳዊት ከነመሰንቆ፣ ዕዝራ ከነበገና ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተክርስቲያን ውስጥ ይገኛሉ ቅዳሴ ላይ። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች በእናትነቷ። የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ። አንድ ሰው ንጉሥ ከፊቱ አቆሞ ይቀልዳል እንዴ? ይቀልዳል? የንጉሱ አገልጋዮች በንጉሱ ፊት ቁመው ቀልድ ይቀልዳሉ እንዴ? ይቀልዱበታል? አንድ ካህን መንበሩ ፊት ሲቆም ማን ፊት ነው የሚቆመው? ንጉሠ ነገሥት ክርስቶስ ፊት ነው የሚቆመው። ንጉሱ ፊት መንበር እኮ ያስቀመጥነው ንጉሳችን አለ ብለን ነው። ታቦት የተቀመጠው ንጉሳችን አለ ብለን ነው እንጂ ዝም ብለን የተነጠፈ መንበር ፈልገን አይደለም። ታቦት ያለበት መንበር ያስቀመጥነው ንጉሳችን ክርስቶስ አለ። ንጉሳችን ክርስቶስ ነው። ፀሐይ ያቀረብነው፣ ዕጣን ያቀረብነው፣ ማዕጠንት ያቀረብነው ሊቀ ካህናታችን ክርስቶስ አለ ብለን ነው። መንበር የሰራ ነው ንጉሳችን ክርስቶስ ተገኝቷል ብለን ነው። ስለዚህ ቅዳሴው ፍጹም ከሥላሴ ጋር የምንተባበርበት ህብረት ነው ቅዳሴ ማለት። ቅዳሴ ትርጉሙ ይሄ ነው። እንግዲህ ከዚህ ህብረት ውስጥ አያውጣን መድኃኔዓለም፣ ወደዚህ ህብረትም ይጨምረን። መጨረሻ ላይ ለውስተ ንስሐ ሀለውክሙ አትሕቱ ርእሰክሙ ሲል በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲል ዲያቆኑ ካህኑ ምንድን ነው የሚለው? ኃጢአታቸውን ይቅር ብለህ ከቅድስት ቤተክርስቲያን አንድነት ጨምራቸው ነው አይደል የሚለው? እዚያ ህብረት ውስጥ መግባት ነው ማስቀደስ ማለት። አንድ አድርጋቸው፣ ወደዚህ ህብረት ጨምራቸው ነው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት ነው፣ ከገብርኤል ጋር ተባብሮ ሲቆይ ከዚያ ሁሉ ቅዱስ ህብረት ውስጥ በነፃ ፈቅዶ አንድም እንዴ እኮ አንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። ሰው ግን ከቅዱሱ ህብረት ለመግባት የክርስቶስ ደምና ጥምቀት ብቻ በቂው ነው። ማመን፣ ትሁት መሆን፣ ንስሐ መግባት በቂው ነው። ያን አድርጎ ግን ከዚህ ህብረት ይገባል። እግዚአብሔር ከዚያ ቅዱስ ህብረት ይጨምረን። ስለዚህ ለቅዳሴ ስትሄዱ በዚህ ደስ ብሏችሁ ሂዱ። ሌላኛው ቅዳሴ ምንድን ነው የሚል እንደው ቴዎሎጂያዊ የሆነውን ወይም አስተምህሯዊ የሆኑ ትንሽ ነጥቦችን ለዛሬ እንደ መግቢያ ጨምረን እናያለን ማለት ነው። ቅዳሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዋነኛ መታሰቢያው ነው። ዋነኛ መታሰቢያው ነው። ጻድቃን ለምሳሌ ቂርቆስን በ15 ጊዮርጊስን በ23 መርቆሬዎስን በ25 ፋሲለደስን በ11 ተክለ ሃይማኖትን በ24 እናስባቸዋለን። እግዚአብሔር የሰጣቸው የበረከት መታሰቢያ ነው። የጻድቅ መታሰቢያ ለበረከት ነው እንደተባለ ጌታችን መድኃኒታችን ኢየሱስ ክርስቶስን በሁሉም በቅዱሳን በዓላት ሁሉ መሃል በጻድቃን በሰማዕታት በዓል ላይም የምናስበው ዋናው እሱ ነው። ታዲያ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዋነኛ እሱን የምናስብበት ምንድን ነው ስትሉኝ ቅዳሴ ነው። ቅዳሴ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ ወከመዝ ግበሩ ተስካሬ፣ እንዲህ አድርጋችሁ መታሰቢያዬን አድርጉልኝ ብሏል። እንዴት አድርገን መታሰቢያ የምናከብረው? እንዲህ አለ አይደለ? ነሳ ህብስተ አይቆተ ባረከ ወፈተተ፣ ህብስቱን አነሳና ሐሙስ ዕለት ማታ አመሰገነ፣ ባረከ፣ ፈተተ፣ አጠቃቀንና ለደቀ መዛሙርቱ ሰጣቸው። ዝውእቱ ሥጋዬ፣ ይህ ሥጋዬ ነው። ዘይትወሀብ ለቤዛ ብዙሃን ወለስርየተ ኃጢአት በእንቲአክሙ፣ በእናንተ እጅ በእናንተ ክህነት ለብዙዎች የኃጢአት ይቅርታ የሚሰጥ ሥጋዬ ይህ ነው፣ ደሜ ይህ ነው ካላቸው በኋላ ምንድን ያላቸው? ይህንንም ለዘላለም መታሰቢያ ያድርጉት አላቸው። ይህን መታሰቢያዬ አድርጉት። ክርስቶስን በትክክል መታሰቢያ የምናደርገው ምንድን ነው? የራሱን ሥጋ ነው። የሰው ትልቅ ታሪኩ ሐውልት ቆሞለት ይታሰባል፣ ጥሩ ስራ እየሰራ
ስለሰራ ሐውልት እናቆምለታለን፣ መጽሐፍ እንጽፍለታለን፣ የመታሰቢያ ቀን ሰይመለታለን፣ ጥሩ ስራ የሰሩ ሰዎችን እንኳን። ክርስቶስን ግን የምናስበው ቅዳሴ በመቀደስ ቅዱስ ሥጋውን ክቡር ደሙን በመብላት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ሁሉን ነገሩን የምናስታውስበት ጊዜ ነው ቅዳሴ። ሁሉን ነገሩን ይገርማቸዋል። ልደቱን እናስታውስበታለን። ምን ሲሄዱ ዲያቆኖቹ ወደ ቤተልሔም ሄደው ሲመጡ ልደቱን እናስታውስበታለን። ጥምቀቱን እናስታውስበታለን። ከዚያስ የቀራንዮ ውሎውን እናስታውስበታለን። ቄሱ ሲፈትተው ሥጋውን ደሙን ሲፈትተው መቃብሩን እናስታውስበታለን። በፀሐይል ውስጥ ካህናት በሰበን ሲጠቀልሉት መግነዙን መጀመሪያ ራሱ ቄሱና ገባሬ ሰናይ ቄሱና ንፍቁ ቄስ ቅዳሴ ሲገቡ ኢየሱስ ክርስቶስ በከመገነዙ ከዮሴፍ ኒቆዲሞስ ወሰመር ከሎሙ ከማሁ ስመር ለነ ይላል ንፍቁ ቄስ። ጌታችን ኢየሱስ ክርስቶስ ሊቀ ካህናታችን ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ ሲገንዙ ወደህ እንደተቀበልክላቸው እኛንም ወደህ ተቀበለን ይላል። ከውስጡ ቄሱ ንፍቁ ቄስ በሰበን ህብስቱን ይዞ ማለት ነው። ስለዚህ መግነዙን እናስብበታለን፣ መቃብሩን እናስታውሳለን። በፀሐይል ውስጥ አድርገን ልደቱን፣ ስቅለቱን እያንዳንዱ ሲተረጎም ስለምትሰሙት ለምን አሁን ሳልነግራችሁም? ሲተረጎም ቅዳሴ ማለት ሰሙታላችሁ አይደል? ምእመናን ደግነቱ ግዕዝ ትታችሁት አላሰሙ አማርኛ ማሰሙ እንጂ ሲተረጎም ስትሰማላችሁ አይደለም? ቅዳሴ ማርያም ሲተረጎም በፍልሰታ ሰምታችሁ አታውቁም? ከላይ ወደ ታች ይወርዳል። ሲፈትት ቄሱ ዙሪያውን ይዞረዋል። ከዚያ በኋላ እየፈተተ ወደ ላይ ይወጣል ይላል። ከላይ ወደ ታች እየፈተተ መጨረሻ ሥጋው ደግሞ ለኛ ሲፈትት ካህኑ ለማቀበል ከላይ ወደ ታች እየፈተተ ይወርዳል። ይህ ምን ያስረዳ? ከሰማየ ሰማያት ምን ማለቱ ነው? መውረዱን። እየዞረ መፈተቱ ደግሞ ጌታችን ዙሮ ወንጌልን ምን ማለት ነው? ማስተማሩን። ስለዚህ ዙሮ ማስተማሩን ጭምር እናስብበታለን። ልደቱን አሰብነ፣ ዙሮ ማስተማሩን አሰብነ፣ ጥምቀቱን አሰብነ። ከዚያ በኋላ ደግሞ ዙሮ ማስተማሩን አሰብነ፣ ስቅለቱን አሰብነ፣ ግንዘቱን አሰብነ፣ መቃብሩን አሰብነ፣ ትንሣኤውን እናስባለን። እንዲህ አድርጎ አንስቶ ምን ያደርጋል? ይዞ እግዚኦ መሐረነ ክርስቶስ ይላል። ትርጓሜው ላይ አለላችሁ ይሄን ካህኑ በእጁ ይዞ እግዚኦ መሐረነ ጌታችን ኢየሱስ ክርስቶስ ትንሣኤውን መልሶ ያስቀምጠዋል። ጌታ 40 ቀን ከሐዋርያት ጋር ስለሰነበተ ከትንሣኤ በኋላ ከዚያ በኋላ ምን ያደርጋል? ቄሱ ደቀ መዛሙርቱን ጌታ በእጁ እየባረከ እንዳደረገ ህዝቡን በእጁ አሳልሞ ወደ መቅደስ ይገባል። ስለዚህ ጌታችን ኢየሱስ ክርስቶስን ከመጀመሪያው እስከ መጨረሻው እናስብበታለን። ቅዳሴ ሙሉ በሙሉ ክርስቶስን ለሱ የምንሰጥበት ጊዜ ነው። ክርስቶስን እናስብበት። ለምሳሌ ቄሱ በኋላ ግን በስርዓቱ በደንብ እናየዋለን። ቄሱ ሲቀድስ እንደዚህ ብሎ መደገፍ የለበትም፣ እንደዚህ ብሎ መደገፍ የለበትም፣ ቁጭ ማለት የለበትም። ምክንያቱ ለምንድን ነው? ቄሱ ቅዳሴ ቀድሶ እስከሚወጣ ድረስ ያለችው ሰዓት ክርስቶስ በዚህ ዓለም የኖራትን ዕድሜ ነው የምትወክለው። ስለዚህ ቄሱ ለምን አይደገፍም? ክርስቶስ በዚህ ዓለም ሲኖር ስላላረፈ ማለት ነው። አላረፈም። ያንን የምናስብበት የጌታችን ኢየሱስ ክርስቶስ ችንካሮቹን፣ ሕማሙን፣ ሞቱን በሙሉ 5 ችንካሮች አሉ። 5 ላይ ይፈትተዋል ካህኑ። 5ቱን ችንካሮች እናስብበታለን። ከ13 ይፈትተዋል። 13 ሕማማተ መስቀል እናስብበታለን። የክርስቶስን ሁለንተና በልቡናችን የምንስልበት ጊዜ ነው። ዝውዕቱ ጊዜ ባርኮ ኮር ጊዜ ሰበወቱ ለመድኃኒነ። ይህ የምስጋና ጊዜ ነው። መድኃኔ ዓለም ኢየሱስ ክርስቶስን የምናመሰግንበት ጊዜ ነው የሚለው ካህኑ ለዚህ ነው። ቅዱስ ብሎ ኪዳን ከማለቱ በፊት ዝውዕቱ ጊዜ ባርኮት ጊዜ ሰበወቱ ለመድኃኒነ መፍቀሬ ሰብ ክርስቶስ። ይህ የምስጋና ጊዜ ነው። የምስጋና ጊዜ ያልኳችሁ ማለት ሰውን የሚወድ መድኃኔ ዓለም ኢየሱስ ክርስቶስን የምናመሰግንበት ጊዜ ነው። ለኛ ስትል ተወለድክ፣ ለኛ ስትል አደግክ፣ ለኛ ስትል ተመላለስክ፣ ለኛ ስትል ተጠመቅክ፣ ለኛ ስትል አስተማርክ፣ ለኛ ስትል ጾምክ፣ ለኛ ስትል ሞትክ፣ ለኛ ስትል ተገነስክ፣ ለኛ ስትል ተቸነከርክ፣ ለኛ ስትል ተቀበርክ፣ ለኛ ስትል ተነሳ አረክ ብለን አምላካችን ላይ ልባችንን የምንጥልበት ሰዓት ነው ያ ቅዳሴ ማለት ነው። ስለዚህ ቅዳሴ ለምንድን ነው የምንቀድሰው ሲባል አንደኛ መለኮታዊ ትእዛዝ ነው። አድርጉ ብሎን እሱ ራሱ ነው ቀድሱ ያለ። እኔ እንደቀደስኩ አይኮተ ማለት ይብላችሁ ህብስቱን ይዞ አይኮተ አመሰገነ። ቅዳሴ ማለት ንጹህ ምስጋና ማለት ነው ብያቸዋለሁ። ስለዚህ ለምንድን ነው የምንቀድሰው ስንል እሱ ስለቀደሰ፣ እሱ የቀደሰው ስለቀደሰኛ ለምን ቀድሳለን? ቀድሱ ስላለን ከእሱ ጋር ለመተባበር እሱን ለማሰብ ነው። ይሄ መለኮታዊ ትእዛዝ ስለሆነና የጌታችን መድኃኒታችን ክርስቶስ የመጨረሻ መታሰቢያው ስለሆነ ነው ቅዳሴ የምናደርገው። ዋነኛ መታሰቢያው የምናስበው ምንድነው? ቆመን በማስቀደስ በማመስገን መጨረሻ ላይ ራሱን በመቁረብ ነው የምናስበው። ክርስቶስን ማሰብ እሱ ማለት ነው። ህብስቱ መታሰቢያ አይደለም፣ በአማን የራሱ ስጋ ነው የሚሆነው ማለት ነው። ስለዚህ ቅዳሴ ለዚህ ነው የሚቀደሰው። ሁለተኛ አሁን እንደምነግራችሁ ተያያዥ ነገር ነው። የመጨረሻው መታዘዝ ነው ቅዳሴ። የመጨረሻው መታዘዝ ነው ቅዳሴ። የመጨረሻው መታዘዝ ነው። ለምን ይመስላችኋል እንደዚህ የምንለው? በመጽሐፍ ቅዱስ ሮሜ ምዕራፍ 5 ቁጥር 19 ላይ ሮሜ ምዕራፍ 5 ቁጥር 19 ላይ ወበከመ ባህሊወተ አሐዱ ብእሲ ብዙሃን ኮኑ ኃጥአነ፣ በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ እንደሆኑ እና እንደተኮነኑ ከማሁ በተአዝዞ አሐዱ ብእሲ ብዙሃን ይከውኑ ጻድቃነ። በአንድ ሰው አለመታዘዝ ብዙዎች ኃጥአን እንደሆኑ በአንድ ሰው መታዘዝ ደግሞ ብዙዎች ምን ይሆናሉ ነው የሚለው? ጻድቃን ይሆናሉ ይላል። የአንድ ሰው አለመታዘዝ ምንድን ነው? የአዳም ትእዛዝ ማፍረስ ነው። ስለዚህ የአዳም ትእዛዝ ማፍረስ በደንብ አድርጋችሁ ስሙኝ።
የአዳም ትእዛዝ ማፍረስ ለእግዚአብሔር ልብ ብላችሁ ስሙ። የእግዚአብሔር ሰዎች ለእግዚአብሔር ትልቁ መስዋዕት ምንድን ነው? መታዘዝ ነው። ለእግዚአብሔር ትልቁ መስዋዕቱ መታዘዝ ነው። የሰባ ፍሪዳ አይደለም። ሳኦል ብዙ የሰቡ ፍሪዳዎችን እግዚአብሔር አታምጣ እያለው ቢያመጣ በሳሙኤል አድሮ ምንድን ያለው? ከሰነፍ መስዋዕት መታዘዝ ይበልጣል ነበር ያለው። ከሰነፍ መስዋዕት መታዘዝ ይበልጣል። እግዚአብሔር ከመስዋዕት ይልቅ መታዘዝን ይወዳል። ለእግዚአብሔር ትልቁ መስዋዕትም መታዘዝ ነው። ስለዚህ አዳም ለእግዚአብሔር ያላቀረበው ትልቁ መስዋዕት ምንድን ነው? ንገሩኝ። መታዘዝ ነው። ያ አለመታዘዝ ሞትን አመጣ። ሞት በማን በር ገባ ተብለን ብንጠየቅ ባለመታዘዝ በር ነው ሞት የገባው። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ። አሁን ያንን መታዘዝ አዳም ያልታዘዘውን መታዘዝ የታዘዘ አንድ ሰው አለ። እሱ ማን ነው? ጌታችን መድኃኒታችን ክርስቶስ ሰው የሆነ እሱ ነው። የአዳምን አለመታዘዝ ለእግዚአብሔር የታዘዘ ለአባቱ ለመንፈስ ቅዱስ ለመታዘዝ ለራሱም ጭምር ከአባቱ ጋር ንጉሥ ሆኖ በእኛ ሥጋ ደግሞ ለመታዘዝ የመጣው እሱ ነው። ለመታዘዝ አሁን የአዳምን መታዘዝ እንግዲህ ሁለት ምሳሌዎችን አንስቼ መናገር ፈልጋለሁ። በኤሳውና በያዕቆብ አባ ጊዮርጊስ እንደተረጎመው ኤሳው ለአባቱ ምን ማምጣት አቅቶት ነበረ? አባቱ የሚወደውን ምግብ ማምጣት አቅቶት ነበረ። ያዕቆብ ግን ትንሹ አባቱ የሚወደውን ምግብ ይዞ መጣ። ለአባቱ የሚወደውን ምግብ ይዞ ያልመጣው ኤሳው ለእግዚአብሔር የሚወደድ መታዘዝ የሌለው አዳም ነው የሚወክለው። ለአባቱ የሚወደድ ምግብ ግን ትንሹ ልጅ ማምጣቱ በኋላ የተወለደው ዳግማዊ አዳም ክርስቶስ ግን እግዚአብሔር የሚወደውን መታዘዝ አሳየ። ያም ራሱን መስዋዕት አድርጎ ማቅረቡ ነው። አንከረ አብ እምዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደገለጸልን አብ ያደነቀውን መስዋዕትነት ያቀረበ ወልድ ነው። ያን መታዘዝ የፈጸመው ደግሞ ምን በማድረግ ነው? ቅዳሴ በመቀደስ ነው። ማለት ስጋውን በመቁረስና ምን በማድረግ ነው? ደሙን በማፍሰስ ነው። የመጨረሻው መታዘዝ ነው። ክርስቶስ ልደቱ መታዘዝ ነው። ጥምቀቱ መታዘዝ ነው። ጾሙ መታዘዝ ነው። ማስተማሩ መታዘዝ ነው። የመታዘዝ ድምዳሜው ግን ዓርብ ስጋው መፈተቱና ደሙ መፍሰሱ ነው። ስለዚህ የመጨረሻውን መስዋዕት አሁን ልብ ብላችሁ ስሙ። የሰው ልጅ የቱንም ያህል ለእግዚአብሔር ቢታዘዝ የቱንም ያህል ቢታዘዝ ያለ ጌታችን ያለ መድኃኒታችን የኢየሱስ ክርስቶስ ደም እግዚአብሔርን ማስደሰት አይችልም። አሁን ያለ ክርስቶስ ደም። ስለዚህ ኢይትከሀሎሙ ያቅርቡ ዘእንበለ በአራቅይናሁ ለወልድ የተባለ ለዚህ ነው። በክርስቶስ እርቅ ካልሆነ በስተቀር በሱ ደም ካልሆነ በስተቀር ማንም ሰው ወደ እግዚአብሔር ጸሎት አቅርቦ ሊሰማ አይችልም። በክርስቶስ ደም ካልታተመ በቀር በክርስቶስ ሥጋ ካልከበረ በቀር። ስለዚህ ጌታችን ኢየሱስ ክርስቶስ እኛ ሳንታዘዝ ስለጠፋን የእሱን መታዘዝ ዘውድ አድርገን በእግዚአብሔር ፊት የምንቆምበት ክብርና ሞገስ እናገኛለን ማለት ነው። በአብ ፊት፣ በራሱ በወልድ ፊት፣ በመንፈስ ቅዱስ ፊት እንድንቆም የሚያደርገን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ መጀመሪያ ቅዳሴ ስንገባ ለዚህ ነው አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ኅብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። ሌላ ጊዜ ምን እንለዋለን? አንቲ ውእቱ ማዕጠንተ ወርቅ ተጾርቅ ፍም እሳት ቡሩክ ዘነሣእ መቅደስ ዘይሰርቅ ኃጢአተ ወይደመስስ ጌጋዬ ዝውቱ ዘእግዚአብሔር ቃል ዘአይረገ ላብሁ ርእስ ወጣነ ወመሥዋዕተ ስሙረ። ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ንጹሕ ዕጣንን ያሽ አንቺ ነሽ ምንላት እመቤታችን ለዚህ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ራሱን በማቅረብ መታዘዝን የፈጸመ ነው። ዕብራውያን ምዕራፍ 5 ቁጥር 9 ላይ ቁጥር 8 ላይ ቅዱስ ጳውሎስ በሕማም ከተቀበለው መከራ የተነሳ መታዘዝን ተማረ ይላል፣ ወይም አወቀ ማለት ነው። ያ መታዘዙ ለምእመናን ድነት እንደሚሰጥለት አወቀ። አመረ ብለው ደግሞ አመለከተ። መታዘዝ እንደሚጠቅመን ያሳያል በቅዳሴ ነው። ስለዚህ እኛ ባለመታዘዝ ሞትን በራሳችን ላይ ስለጠራን የጌታችን የኢየሱስ ክርስቶስን ፍጹም መታዘዝ ይዘን አባቱን መንፈስ ቅዱስና እሱን እርቅ የምንጠይቅበትና ከእሱ ጋር የምንዋሃድበት ጊዜ ነው። በአባቶቻችን አለመታዘዝ ከመጣ ወደ አለመዳን የእሱን መታዘዝ ሞገስ አድርገን በእሱ መታዘዝ በኩል እሱን ሞገስ አድርገን እሱን መሪ አድርገን እኛም ወደ መታዘዝ እንሄድ ዘንድ ጸጋውን የምንዋሃድበትና የምንቀበልበት ጊዜ ነው ያ። ስለዚህ ከዚያ የተነሳ የመታዘዝ መጨረሻ ወይም የአምልኮ ፍሬ የመጨረሻው አምልኮ ቅዳሴ ነው ማለት ነው። ለዚህ ቅዱስ ያሬድ ሲናገር ምንድን ነው የሚለው? ኦሆ ብሂሎ ተአዛዜ ከዊኖ መጻ ላድኅኖ። እሺ በጎ ብሎ ታዛዥ ሆኖ ሰውን ሊያድን መጣ ይላል። እሺ ብሎ ሰውን ሊያድን የሚያዘው ጌታ ፍጹም የታዘዘበት ሕይወትን የሚሰጠው ጌታ ለመሞት የታዘዘበት ሰዓት ያችን የምትታሰብበት ናት ቅዳሴ ማለት። ዓርብ ውሎ ማለት ነው ቅዳሴ ማለት። ያንን የምናስብበት ሰዓት ስለሆነ ቅዳሴው የመታዘዝ ፍጻሜ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሌላኛው ቅዳሴ የሚቀደስበት ምክንያትና የቅዳሴ መሰረታዊ ትርጉሙ የጸጋ ሁሉ መገኛ ነው። ቅዳሴ የጸጋ ሁሉ መገኛ ነው። ሁለት ቃላትን ቅዳሴ ላይ ሰማላችሁ። ቄሱ ምንድን ነው የሚለው? ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላል። ዲያቆኑ በይንተ ቅድሳት ላይ ምንድን ነው? ከመ ንልሐቅ በጸጋው እናድግ ዘንድ ይላል። ነተነሳ አንከ በመንፈስ ቅዱስ ወነታነጽ ዲበ መሰረተ ነቢያት ወሐዋርያት። እንግዲህ በመንፈስ ቅዱስ እንነሳ በነቢያትና በሐዋርያት እንታነጽ ዘንድ በጸጋውም እናድግ ዘንድ ይላል። ስለዚህ ቅዳሴ
የጸጋ ሁሉ መዝገብ ነው። ጸጋ ከእናንተ ጋር ይሁን ሲል ምንድነው አባቶቻችን ጸጋም ብለው የሚተረጉሙት? ጸጋ የሚባለውን ሀብተ ወልድና ሕይወተ ልቡና ስርየተ ኃጢአት ከእናንተ አይራቅባችሁ፣ ገቢረ ተአምራት ወመንክራት እነዚህ ከእናንተ አይራቁባችሁ ነው። ሀብተ ወልድና ምንድን ነው ያሉ? ሕይወተ ልቡና ስርየተ ኃጢአት ከእናንተ አይራቁ። እነዚህ ሶስቱ ሀብተ ወልድና ማለት ከሥላሴ ያገኘነው ልጅነት ነው። በጥምቀት ያገኘነው ልጅነት ነው። ያንን የተሰጠነውም ቅዳሴ ተቀድሶ ነው። ክርስትና ስንነሳ ለወንዱ በ40 ቀን ለሴቷ በ80 ቀን ያን የተሰጠን በቅዳሴ ነው። ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ጎኑን ተወግቶ ከጎኑ በፈሰሰ ውሃ ነው ጥምቀትን ያገኘ ነው። በዚያ ጸጋ ነው ከዛ በኋላ ሰው ልጅ የኃጢአት ይቅርታ የሚያገኘው። ያቺ ጸጋ ባትሰጠው ዲያቆን መሆን አይችልም። አንድ ሰው ያቺ ጸጋ ባትሰጠው ቄስ መሆን አይችልም፣ ጳጳስ መሆን አይችልም። እሷን ያገኛት ደግሞ በቅዳሴ ነው። ያ ማለት ክርስቶስ በዕለተ ዓርብ ቅዳሴው ለሰው ልጆች ጸጋን ሰጠ ማለት። ስለዚህ ኤፌሶን ምዕራፍ 2 ቁጥር 5 ላይ በጸጋው ድናችኋል ይላል። በጸጋው ድናችኋል ማለት ነው ከሥላሴ በመወለዳችሁ የክርስቶስ ልጆች በመሆናችሁ። የክርስቶስ ልጅ ለመሆን ደግሞ ያወጣነው ወጭ የለም። የክርስቶስ ልጆች በመሆናችን ከዚያስ ደግሞ ሕይወተ ልቡና በንጽሐ ልቡና የሚመራና ልባዊ የሆነ ሕይወትን በመኖር የኃጢአት ይቅርታን በማግኘት ትድናላችሁ ነው። በጸጋው እኛ አሁን ኦርቶዶክሳውያን ምንድነው? በምንድነው? በጸጋው ነው። ምንድነው? በጸጋው ነው። በጸጋው መዳን ማለት ምን ማለት ነው? በሥላሴ ልጅነት መዳን፣ በቅዱስ ሥጋው በክቡር ደሙ መዳን፣ በንስሐ መዳን ማለት ነው። በንስሐ መዳን ነው። ጸጋ ስርየተ ኃጢአት ይእቲ። ጸጋ ምንድነው ትለኝ እንደሆነ ጸጋ ማለት የኃጢአት ይቅርታ ነው እንዳለ ሊቁ። የኃጢአት ይቅርታ ማግኘት ነው ጸጋ ማለት። ፍጹም ስጦታ ነው ጸጋ ማለት። ስለዚህ ፍጹም ስጦታው ነው ያዳነን፣ ራሱ የሰጠን ስጦታ። እኛ ንስሐ ብንገባ ይቅርታው እግዚአብሔር ነው። እኛ ተዘጋጅተን ብንቀርብ ንስሐ ገብተን የተዘጋጀንበት ክህነት የሱ ነው። ኃጢአታችን ይቅር የሚባልበትና የምንከፍርበት ሥጋና ደም የሱ ነው። ሰው የፈለገ ንጹሕ ቢሆን የራሱ ሥጋ ሊያድነው አይችልም፣ የክርስቶስ ሥጋ እንጂ። ለዚያ ነው በጸጋው ነው የምትድኑት የተባለው እንጂ እኛ መዘጋጀት፣ መስራት፣ መጾም፣ መጸለይ፣ መስገድ አያስፈልግም ማለት አይደለም። እነዚህ ሁሉ ክርስቶስን ለመቀበል የሚደረጉ ዝግጅቶች ናቸው። የመታዘዝም ፍሬ ነው። የክርስቶስ የመሆንም ፍሬ ነው። ፍሬ የሌለው ዛፍ እንደሚቆረጥ ሁሉ በክርስቶስ ተተክሎ ምግባራት የሌሉት ደግሞ ተቆርጦ ይጣላል። በጸጋው ድናችኋል ማለት ተጎልተን እንድናለን ማለት አይደለም። ይሄ የምንድንበትን ሀብት የምንቀበለው ብንጸልይ የምናፈራበት፣ ጾመን ጾሙ ጠቃሚ የሚሆንበት፣ ሰግደን ስግደቱ ጠቃሚ የሚሆንበት ዋናው የእግዚአብሔር ቸርነት ነው። ያን የእግዚአብሔር ቸርነት የምናገኘው በቅዳሴ ነው። አሁን ብዙዎች እኮ በጸጋው ድነናል የሚሉት ቅዳሴውን ዋናውን የክህነት ማግኛውን ዋናውን ነገር ትተውት ነው። የኃጢአት ይቅርታ የሚገኘው በዚያ ነው። ስለዚህ ጸጋሁ ለእግዚአብሔር ያሉ ምስለ ኩልክሙ እንደው ምስለ መንፈስከ ለምን እንደማንል ሁሉ ግራ የሚያገባ እንደ ቃል ይደረግልን እኮ ነው። ልጅነት ከልጅነት አያውጣችሁ እያለ ነው ቄሱ የሚመርቀት። ልጅነቱን ካጣችሁት ብትጾሙ አይጠቅማችሁ፣ ብትጸልዩ አይጠቅማችሁ፣ ብትሰግዱ አይጠቅማችሁ፣ ምንም የሚረባችሁ ነገር የለም የሥላሴ ቸርነት ከተለያችሁ እያለ ነው። ያን ጸጋ የምንቀበልበት ቅዳሴ ነው። ሰዎች ሁሉንም አይነት ጸጋ በቅዳሴ ይቀበላሉ። ኃይል አላቂተ ኩሉ የምትባለች ወደ መንፈሳዊት የምታሳድገን ነው። ያኛውን የሥጋውን ሳይሆን ወደ መንፈሳዊነት የምናድግባት መሰረት የምትገኘው በቅዳሴ ነው። ስለዚህ ቅዳሴ የምንቀድሰው ያለ እግዚአብሔር ጸጋ መዳን ስለማንችል ጸጋውን ደግሞ የምናገኘው በቅዳሴ ነው ማለት ነው። ካህኑ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ ብሎ የእግዚአብሔርን ጸጋ ይሰጠናል። በዚያ የእግዚአብሔር ጸጋ ሰማዕታት እሳትና ስለት አሸንፈዋል። ጻድቃን ድምፀ አራዊቱን ጸባጋንንቱን አሸንፈዋል። ሊቃውንት ተከራክረው ረድተዋል። ጸጋ ያስፈልገዋል። ለምሳሌ አሁን አንድ ሰው ብሉይ ኪዳንና ሐዲስ ኪዳን ስለተማረ ብቻ የቤተ ክርስቲያን ጠበቃ ሆኖ ተከራካሪ መሆን አይችልም። የእግዚአብሔር ጸጋ ያስፈልገዋል። ግብረ ሐዋርያት ምዕራፍ 7 ላይ እንደተናገረ እስጢፋኖስን መንፈስ ቅዱስን ተሞልቶ አይሁድን አሳፈራቸው ነው የሚለው። መንፈስ ቅዱስን ያልተሞላ ሰው መናፍቃንን ማሳፈርም መመለስም አይችልም። ያን መንፈስ ቅዱስ የሚሞላው ሰው የሚያገኘው መንፈስ ቅዱስ ማለት ሀብቱን ማለት ነው። ጸጋውን የሚያገኘው በቅዳሴ ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ያድገክሙ ጓለማውታ ትኩኑ ድሀ አደጎች አላደርጋችሁም ብሎ ነበረ። እናት አባት የሌለው ልጅ ማለት ነው። ታዲያ ማንም ሰጣችሁ ያለ ጰራቅሊጦስን እልክላችኋለሁ። ጰራቅሊጦስ ዛሬ ለኛ የሚወርደው መቼ ነው? ቅዳሴ ላይ ነው። የሚመጠን ግርምት ወጽብት ዛቲ ሰዓት እንተባት ይወርድ መንፈስ ቅዱስ መልተ ሰማያት ወይ ቀድሶ ለዝንቱ መስዋዕት ቁሙ በጽሙና ወፍራት ቁሙ ከመሰላሙ ለእግዚአብሔር ያህሉ ምስሌሙ ምስለ ኩልክሙ። ስለዚህ ተመልከቱ፣ ጌታ ድሀ አደግ አላደርጋችሁም መንፈስ ቅዱስን እልክላችኋለሁ ብሏቸው ነበር ዮሐንስ 14 ላይ። ዛሬ ደግሞ ለኛ ድሀ አደግ እንዳንሆን፣ ጸጋ የሌለን እናት አባት የሌለን ባዶ ልጆች እንዳንሆን መንፈስ ቅዱስ በየቀኑ የሚወርድልን በቅዳሴ ጊዜ ነው። ያለ መንፈስ ቅዱስ ማንም ሰው ድሀ አደግ ነው። መንፈስ ቅዱስ ደግሞ የሚገኘው በቅዳሴ ነው የሚወርደው። ያን ቅዳሴ ለዚህ ነው ካህኑ ቅዳሴ ሲገባ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ ይህንን መስዋዕት የሚያከብርባት፣ በፍጹም ፍርሃት ሆናችሁ ቁሙና ጸልዩ የእግዚአብሔር ሰላም ከእኔም ከእናንተም ጋር ይሆን ዘንድ ይላል። ስለዚህ ቅዳሴ የጸጋ ሁሉ ምንጭ ነው። አንድ ሰው ኦርቶዶክሳዊ መንፈሳዊነት ስተዲንግ አይደለም፣ ማጥናት አይደለም፣ ፓርቲሲፔሽን ነው፣ መኖር መሳተፍ ነው፣ መቅመስ ነው። አንድ ሰው ልንገራችሁ 46 መጽሐፍ ቅዱስ ከሚሸመድድ ሰው ይልቅ 46 ቀን ያስቀደሰ ሰው ወደር የለው። የሚያስቀድስ ሰው በእግዚአብሔር ቸርነት ውስጥ ይሆናል።
ሌላኛው ቅዳሴ የምናስቀድስበት ምክንያትና የቅዳሴ መሰረታዊ ትርጉሙ ቅዳሴ ምንድነው መሰላችሁ? የመንፈሳዊነት ሁሉ ፋውንዴሽን መሰረት ነው። የመንፈሳዊነት ሁሉ መሰረት ነው። ያለ ቅዳሴ መንፈሳዊነት የለም። መንፈሳዊነት ማለት ለምሳሌ አንድ ነገር ልንገራችሁ። ብዙ ሰው ትሰማላችሁ አይደል? እንትን ሲል እኔ እንደው አንድኛዬን ተስተካክዬ ተለውጬ ነው እንደው ወደ ቤተክርስቲያን የምቀርበው ይላል አይደለም? እንደዚህ ሰምታችሁ አታውቁም? ግን ያለ እግዚአብሔር ቸርነት መለወጥ ይቻላል አይቻልም? አይቻልም። መንፈሳዊ ለውጥ የሚመጣው በእግዚአብሔር ቸርነት ነው። መለወጥ ራሱ እግዚአብሔር ሲረዳን ነው። ሰው ብቻውን አይለወጥም። እንገራችሁ ዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ነበረ? ምንድን ነው ያው ቅርንጫፉ በግንዱ ላይ መኖር ካልቻለ ማፍራት እንደማይችለው ሁሉ እናንተም በእኔ ካልኖራችሁ ልታፈሩ አትችሉም ብሏል። በእኔ ካልኖራችሁ ልታፈሩ አትችሉም። ገላትያ ምዕራፍ 5 ላይ ደግሞ የመንፈስ ፍሬዎች ብሎ ጠቅሷቸዋል። ደስታ፣ ሰላም፣ ትዕግስት፣ ንጽህና ብሎ ጠቅሷቸዋል። በጎነት፣ ቸርነት፣ እነዚያ ፍሬዎች በክርስቶስ የሚመጡ ናቸው። እግዚአብሔር ሳይረዳው መንፈሳዊ መሆን የሚችል ሰው በምድር ላይ የለም፣ እግዚአብሔር ሳይረዳው። ስለዚህ መንፈሳዊነት ክርስቶስ እንደው ያችን ቁልፏን ነካ ሲያደርግልን፣ ሲጫነን፣ ሲባርከን፣ እሱ ሲጎበኘን ነው ለውጥ የሚመጣው። እንዲጎበኘን ደግሞ ከሱ መኖር ነው፣ ከሱ ጋር መኖር ነው። በማስቀደስ ሰው ህይወቱ ይለወጣል፣ መንፈሳዊ ህይወቱ ይለወጣል። አይኖቹ ይገለጣሉ። አንድ ቀን ልቡ ይነካል። አይ ተታታላችሁ አይደል? ተዘከረን እግዚኦ ምንድን ነው የሚባለው ቅዳሴ ላይ? አቤቱ በመንግስት ምን በላይ ነው? አቤት ይሄ ሰውዬ ምንድን ነው በግራና በቀኝ አብሮ ተሰቅሎ ከዛ በኋላ እዚያው መስቀል ውስጥ ሆኖ ክርስቶስን ድንገት በግራ ያለው ወንበዴ ክርስቶስን የሚያየው ምን ውስጥ ነው? እዚያው መስቀል ላይ ብቻ ነው የሚያየው። በቀኝ ያለው ወንበዴ ግን ክርስቶስን የሚያየው በኪሩቤል ጀርባ ላይ ነው። አየውና በዚያ በዙፋኑ ሲያየው በመንግስት አስበኛ ነው። ያቺ ፈያታዊ ዘየማን ክርስቶስ በመስቀል ላይ ተሰቅሎ ግን በመንግስቱ እንዲያይ ያደረገችው ቀራኔው ለኛ መቅደስ ቤተክርስቲያን ናት። ሁልጊዜ ካስቀደስን ክርስቶስን በመንግስቱ እናየዋለን። አንድ ቀን አይናችን ይገለጣል። አይን ካልተገለጠ እኮ ደፋር መሆን አይቻልም። እናታችን ቅድስት ኢየሉጣ እንኳን ያቺ ጀግና ክርስቲያን እኮ ምንድን ነው ያደረገችው? በርሚሉ ሲፈራ ፈራች አይደል? የሃይማኖት ትጥቅላለለት። ቅዱስ ቂርቆስ ምን ብሎ የጸለየላት? የእናቴን አይኗን ግለጥላት ነው። አይኗን ግለጥና የሰማዩን ክብር አሳያት። የሰማዩን ክብር ስታይ ግን የበርሚሉ ውሃ ድምጹም ፍላቱም አላስፈራትም። ሂዳ ገባችበት ማለት ነው። ሰው አይኑ ካልተገለጠ መለወጥ አይችልም። አይናችን እንዲገለጥ ያስፈልጋል። ያ አይናችን ደግሞ የሚገለጠው ስናስቀድስ ነው። አይናችን ይገለጣል። የሉቃስ ወንጌል ምዕራፍ 24 ላይ ታስታውሳላችሁ አይደል? ሁለት ሰዎች ጌታችን ተነስቶ አብሯቸው ሲጓዙ ነው፣ ግን ማን መሆኑን አላወቁትም አይደለም? ከዚያ በኋላ ማታ ግን ህብስቱን ባርኮ ሲሰጣቸው ግን እሱን ሲበሉ ወተከስተ አዕይንቲሆሙ አይኖቻቸው ተገለጡ ይላል። ጌታችን ኢየሱስ ክርስቶስ ከባረከው ህብስት የሚቀበሉ ከሱ አዳራሽ የሚገኙ ሰዎች ናቸው አይናቸው የሚገለጥ። አይኑ የተገለጠለት ሰው ደግሞ ፈሪ አይሆንም ሁሉ ነገር። ስለዚህ የእግዚአብሔር ቤተሰቦች ቅዳሴ የለውጥ ምንጫችን ነው። አሁን ይሄ ድምፅ ለሚሰማችሁ ሁሉ በዚህ አብይ ጾም ቢያንስ በሳምንት አንድ ቀን እንድታስቀድሱና እግዚአብሔር አይናችን እንዲገልጥልን፣ ሰውነታችን እንዲጎበኘው፣ ነፍሳችንን እንዲያያት፣ በምሕረት አይኑ እንዲመለከታት፣ ለውጠኝ ጌታዬ፣ እኔ ብቻዬን መለወጥ አልሆነልኝም፣ አንተ ለውጠኝ፣ አንተ እርዳኝ፣ የምሕረት እጅህ ትንካኝ የምንልበት ሰዓት ነው። እግዚአብሔር በዚያ መልኩ ሲያዩ ሰው ይለወጣል። ለመለወጥም እሱ ያስፈልገናል። የምንለወጠው በቅዳሴ ነው። የመንፈሳዊ ህይወት መሰረት ቅዳሴ ነው። እዚያ ላይ በጣም ብዙ ነው ያለው። ብዙ ቅዱሳን ነው ያሉት። ራሱ ክርስቶስ አለ። ቅድም ነገርኳቸው። አባ አንጦንስ የዚህ ሁሉ መነኩሴ አባት ማለት ነው። የግሪክ ፈላስፎችን በሙሉ በምግባሩ ስቦ ያመጣቸው፣ ነገስታቱን ከዙፋኑ እያወረደ ቅጠል እንዲበሉና በበረሃ እንዲንከራተቱ ያበቃቸው የመነኮሳት አባት ቅዱስ እንጦንስ ህይወቱ የተመሰረተው ምን ላይ ነው? ቅዳሴ ላይ ነው የተመሰረተው። ቅዳሴ ላይ ማስቀደስ ይወድ ነበረ። ከእናት አባቱ ጋር ቤተክርስቲያን ሲሄድ ቶሎ እየሮጠ ሄዶ ቤተክርስቲያን የሚገባ ቅዱስ እንጦንስ ነበር። ቶሎ ይገባ ነበር። ለመድረስ ይቸኩላል። ገብቶም እንደ ልጆች አይረብሽም፣ ዝም ነበር የሚል ሲያስቀድስ። ቅዳሴ ላይ ነው ህይወቱ የተስተካከለለ። ሲያስቀድስ ብዙ እንኳን የተማረኩ አይደለም። ከዚያ በኋላ የኔ ልትሆን ከፈለክ ያለህን ሁሉ ሽጠህ ለድሆች መጽውተህ ተከተለኝ የሚል ቅዳሴ ላይ ሲነበብ ሰማ። ያቺ የልቡን ቁልፍ ነካችለት። ያቺ ቃል በአንድምታ እኮ አልተማረም፣ ትምህርት ቤት እኮ አልገባም። ያን ያህል ምስጢር ያጠናቀቀ ሊቅ እኮ አይደለም። አንድ ተራ ምዕመን ነበር ቅዱስ እንጦንስ። ሲያስቀድስ አንድ ቀን ያስቀደሰው ቃሉ ብዙ ቀን አስቀድሷል። ግን አንድ ቀን ሲያስቀድስ የሰማት ወንጌል ግን የኔ ልትሆን የምትወድ ከሆነ ፍጹም ልትሆን ከፈለክ ያለህን ሽጠህ ለድሆች መጽውተህ ተከተለኝ የሚለውን ሰማ። ገንዘቡን በሙሉ ለድሃ ሰጥቶ እህቱን ወስዶ ከሴቶች ገዳም አስገብቶ እሱም ሄዶ ከመቃብር ቤት ዘጋ። የነዚህ የእነ አቡነ ተክለ ሃይማኖት የእነ አቡነ አረጋዊ የከዋክብቱ አባት ቅዱስ እንጦንስ ህይወቱ የተጀመረ ቅዳሴ ላይ። የእነ አቡነ አረጋዊ ህይወት አቡነ አረጋዊ የመነኑ ቅዳሴ ላይ ሰው ዓለሙን ቢነዳ ቢገዛ ቢያተርፍ ነፍሱን ካጣ ምን ይጠቅማታል የሚለው ወንጌል ቅዳሴ ላይ ሲነበብ ሰምተው ነው። ቅዳሴ የመንፈሳዊ ህይወት ሁሉ መሰረት ነው። መንፈሳዊ ህይወታችንን መለወጥ ከፈለግን እንደምንም እያልን እናስቀድስ። እግዚአብሔር ህይወታችንን በቅዳሴ ይለውጥልን፣ ህይወታችንን ይለውጥልን። ሌላኛው ቅዳሴ የምናስቀድስበት ምክንያት የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው። የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው።
እስቲ እንደው አስቀድሶ ከብዶት የወጣ ሰው እስከዚህ ውስጥ አለ? የለም። ልናስቀድስ ስንል ይከብደናል፣ እያስቀደስም ሊከብደን ይችላል። ከቅዳሴ በኋላ ከብዶት የሚወጣ ግን የለም። ትልቁ ሸክምም ኃጢአት ነው፣ ትልቁ ነፃነትም ይቅርታ ነው። ስለዚህ ሰው የኃጢአቱ ይቅርታ። ስለዚህ እመሰ ትፈቅድ ኦ ብእሲ ስርየተ ኃጢአት፣ አንተ ሰውዬ የኃጢአት ስርየትን የምትፈልግ ከሆነ ለምን ትተወጽም ቤተክርስቲያን? ከቤተክርስቲያን ለምን ትወጣለህ? ቅዳሴ ቤት ቅዳሴያችን ነው የሚለው ስርዓተ ቅዳሴያችን። አንተ ሰው የኃጢአት ይቅርታ የምትፈልግ ከሆነ ከቤተክርስቲያን ለምን ትወጣለህ? የኃጢአት ይቅርታ ትፈልጋለህ? እንግዲያ ወደ ቤተክርስቲያን ሂድ። ወስማ ቃሎ ለካህን፣ የካህኑን ቃልም ስማው። እንዘይ ስዕል ስርየተ በእንቲአከ በእንተ ኩሎሙ ኃጥአን፣ ስለ ኃጢአተኞች ሁሉና ስለ አንተ ሁሉ ከአምላክህ ከእግዚአብሔር ይቅርታ ሲጠይቅ የካህኑን ቃል ስማው። ስለዚህ ለምንድነው አንዱ አሃዱ ያደንን በእንቲአከ አንዱ ስለ አንተ ሊለምን ተንበርክኳል፣ አንተ ግን ይቅርታውን ትተህ ወዲያ ወዲህ ትዞራለህ ይላል። ሰው የኃጢአት ይቅርታ የሚያገኘው በቅዳሴ ነው። ይቅር ይባላል። ተመልከቱት እንዴት የኃጢአት ይቅርታ እንዴት እንደሚለመን ምን ፍትሐት ዘወልድ ሲደገምልን፣ በእንተ ቅድሳት ሲነበብልን፣ ጸሎተ ንስሐ ሲነበብልን፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ተብሎ ደግሞ ያ ሁሉ ሲጸለይልን፣ እግዚኦ መሐረነ በዜማ ሲጸለይልን፣ ካህኑ እየዞረ እያጠነ ሁሉ ምንድነው የሚለው? እግዚአብሔር አምላኬ በከመ አንህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ። አቤቱ ጌታዬ አምላኬ ሆይ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ በእኔ በኃጢአተኛው ባሪያ እጅ ዕጣንና ማይጠንት የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ነው የሚገባ። ደስ አይላችሁ? ስብሐት ወክብር ለስሉስ ቅዱስ ብሎ አጥኖ ሲገባ የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ይገባል። ይሁን ዲያቆኑ ኦስሉስ ቅዱስ ደግሞ ተብሎ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ወገኖችን ባርክ፣ ቀድሳቸው፣ መሥዋዕታቸውን ተቀበል። እንደገና ደግሞ ከዚያ ስንመለስ ዲያቆኑ ተመልሶ ማሮም ጊዜው ተሳልፎም አቤቱ ይቅር በላቸው ማራቸው፣ ያ ሁሉ ይቅርታ። ከዚያ በኋላ ደግሞ እግዚኦ መሐረነ ክርስቶስ። ይሄ የቃል እግዚአብሔር ነው። መጨረሻ ላይ የይቅርታ ዘውድ ኢየሱስ ክርስቶስ ስጋው ይፈተታል፣ ደሙ ይቀዳል፣ በዚያ እንታተማለን። ስለዚህ እግዚአብሔር ተመልከቱ፣ ሰውን ከመውደዱ የተነሳ ሰውን ለመታረቅ ሰዎች እኮ ተጣልተው በእንጀራ ይታረቃሉ። እግዚአብሔር ግን የታረቀን በልጁ ደም ነው። ወልድ ደግሞ በራሱ ደም ነው የታረቀን። ያ እርቅ የሚፈጸምበት የዚያ ሰዓት ነው። ቅዳሴው ትክክለኛ የይቅርታ ሰዓት ነው። አስቀድሰን ይቅርታውን ለማግኘት ያብቃል። ይቅር መባል የምትፈልጉ ከሆነ አስቀድሱ። ስናስቀድስ ይቅር ይለናል መድኃኔዓለም። እውነቴን ነው የምነግራችሁ ማለት ነው። ካህኑ የሚያነበው ንባብ በሙሉ ስትሰሙት እኮ ነው ደስ ነው የሚል። እውነቴን ነው። እውነቴን አሁን እንደው አንዳንድ ጊዜ ቅዳሴው ረጅም ስለሚሆን እናንተም ስለማሰሙት ነው እንጂ ብትሰሙት ራሱ ተስፋ ይቆርጣችሁ ተስፋ ታደርጋላችሁ። በቃ ካህኑ ሊቆርብ ሲል ምንድን ነው የመሰላችሁ? ኦ እግዚእ ኢየሱስ ክርስቶስ እይደለወኒ ትባት ታይጠጠፈሬ ርኩስት እስማን አስተቆጣይኩከ ወገበርኩ እኮ በቅድሜከ። ጌታ ኢየሱስ ክርስቶስ ሆይ በእኔ አዳራሽ ውስጥ ልትገባ አይገባህም፣ እኔ በረከሰ ስራዬ አበሳጭቻለሁና። እምድረ ድህንኩ ገባ ሰይጣን ውስተ ልቤ ወነደፈኒ በኃይጻሁ። ያንተን ስጋ ተቀብዬ ከዳንኩ በኋላ ሰይጣን ደግሞ በኃጢአት ጦር እንደገና ነደፈኝ። አንተ ግን በምሕረት ዓይኖች ተመልከተኝ። ተበቀሊተ እምደፋሪ ዘይጸግብ አስህቶቴ፣ እኔን ማሳት ከማይሰለቸው ደፋር ከዲያብሎስ እጅ አድነኝ ብሎ ይለምናል። ይህ ሁሉ ለምኖ በእንተ ዮሐንስ መጥምቅ በድንግል ማርያም ተማጽኛለሁ በበድል እንኳን ዝንቱ ደም ነባቢ ከልየንቴ መሐር ተዘከር ብሎ ደግሞ የገዛ ስጋ እንድትራራልኝ ያደርግሃል። ስለኔ ይጮሃል። በገዛ ደም ይቅር እንድትለኝ ያንተ ደም ስለኔ አንተን ያራራሃል እያለ ይለምነዋል። መጨረሻ ላይ ደግሞ ሲቀበል ይህ ስጋና ደም ለወቀሳ ለከሰሳ አይሆንብኝ ይላል ብሎ ይቀበለዋል። ይህ ሁሉ ተደርጎ ፍጹም ይቅር ትቢያችን ተራግፎ ሸክማችን ተነስቶ ሰላም ለብሰን ሰላም ጠጥተን ሰላም ተመግበን ሰላም አድሮብን የምንወጣበት ቅዳሴ ይባላል። ስለዚህ የኃጢአት ይቅርታ በደም ይታተማል። በቅዳሴ ነው የሚጨረሰው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አስቀድሰን ይቅር ለመባል ያብቃን። በመጨረሻስ ቅዳሴ የቤተ ክርስቲያን ሕይወቷ ነው ማለት። ቅዳሴ ከሌለ ቤተ ክርስቲያን ሙታለች ማለት ነው። የሞተች ናት። የቤተ ክርስቲያን ሕይወቷ ነው። የቤተ ክርስቲያን ሕይወቷ ነው። ስለ ሁለት ነገር ነው የምንለው። ስለ ሁለት ነገር አንደኛው አሁን መኃልየ መኃልይ ዘሰሎሞን የሚባል መጽሐፍ ታውቃላችኋል። ያን መጽሐፍ ስታነቡት የሙሽራይቱ ስራ ምን ይመስላችኋል? እዚያ ውስጥ ምንድን ነው ስታደርግ የምትሰሟት? ሙሽራዋን ማክበርና ምንድን ነበር? ማመስገን ነው። ሙሽራዋን ማመስገን ነው የሙሽራይቱ ስራ። ስታዩት ልጅ ወንድሜ ቀይ ነው፣ ነጭ ነው፣ ጸጉሩ እንዲህ ያለ ነው፣ እግሮቹ እንደ አልማዝ የነጠሩ ናቸው፣ ጆሮዎቹ እንዲህ ያሉ ናቸው፣ አይኖቹ እንደ ርግብ ናቸው እያለች ማመስገን ነው ስራዋ። ይሄ ማለት ምን ማለት ነው? የቤተ ክርስቲያን ስራዋ እግዚአብሔርን ማምለክ ነው ወይም ማመስገን ነው። ስለዚህ ንጹህ ምስጋና አይደለ? ንጹህ ምስጋና። ስለዚህ የቤተ ክርስቲያን ሕይወቷ የሚስት ስራዋ ባሏን ማስደሰት እንደሆነ የቤተ ክርስቲያን ዋና ስራዋ ሙሽራዋ ክርስቶስን ማመስገን ማክበር ነው። ስለዚህ ክርስቶስ ደግሞ የቤተ ክርስቲያን ሙሽራ ነው። ደም ከፍሎ ያጫት ሙሽራው ቤተ ክርስቲያኑ ናት። ስለዚህ ሙሽራዋን ክርስቶስን የምታከብርበት የምትዋሃድበትም ጊዜዋ ነው ቅዳሴ። የማይቀደስባት ቤተ ክርስቲያን እንደ በረት ትሁን ያሉት ለዚህ ነው አባቶቻችን። እንደ በረት ትቆጠር።
ቅዳሴ ሲቀደስ ግን ቤተክርስቲያን ሙሽርነቷን ትገልጻለች። በምን? በምስጋናው ማለት በመዝሙራቱ፣ በቅዳሴው በራሱ በዜማው ፈጣሪዋን ኢየሱስ ክርስቶስን የምታከብር። ሌላኛው ደግሞ የቤተክርስቲያን ሕይወቷ ነው ያልነው ቅዳሴው ነው ቤተክርስቲያንን የወለዳት ማለት በዕለተ ዓርብ ዮሐንስ ወንጌል ምዕራፍ 19 ላይ ከጎኑ በፈሰሰው ደም ነው ቤተክርስቲያን ይመሰረታል። ያ ደም ሲቋረጥ ምን ይሆናል? ቤተክርስቲያን ከክርስቶስ ትለያለች ማለት ነው። ስለዚህ ቤተክርስቲያን በሁለት ምክንያት ነው። አንደኛ በምስጋና በማምለክ፣ ሁለተኛ የክርስቶስ ደም አዋህዷት ስለሚኖር ማለት ነው። ተዋህዳ የምትኖር በዚያ ነው። የቤተክርስቲያን ሕይወቷ ቅዳሴ ነው። ሌላኛው አጠር አድርጌ ለአንድ ሁለት ደግሞ ልጨምር። ቅዳሴ የአንድነታችን ሁሉ መሰረት ነው። የአንድነታችን ሁሉ መሰረት ነው። ቤተ ክርስቲያን በመለያየት የምትጎዳው ቅዳሴ ሲበደል ነው። ቅዳሴ ሲበደል ሰዎች ይለያያሉ። ቅዳሴውን ስናከብረው፣ ስንታዘዘው፣ አክብረን ስናስቀድስ ደግሞ ምን ይሆናል? ቤተ ክርስቲያን ወደ አንድነት ትመጣለች። ምክንያቱም ቄሱ ምንድነው የሚለው መሰላችሁ? ሲፈትት ቅዳሴውን ሀበነ ንህበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመብከ ንሄው ስለ ሁሉ ዓለም ወለዓለመ ዓለም። በመንፈስ ቅዱስ አዋሃጅነት አብና ወልድ አንድ ሆናችሁ እንደምትኖሩ በአንተ ህልው ባለ በሆነ በመንፈስ ቅዱስ አንድ ሆናችሁ እንድትኖሩ እኛንም በዚህ ስጋና ደም ፈውሰን አንድ አድርገን ይላል። ይህ ቅዱስ ስጋና ይህ ክቡር ደም ነው የቤተ ክርስቲያን አንድነቷ፣ ቅዳሴው ነው። መቀደሱ ብቻ ሳይሆን እንደሚገባም መቀደሱ፣ መፋቀራችን፣ ታርቀን መቀደሳችን፣ ንስሐ ገብተን መቀደሳችን፣ ማስቀደሳችን ይሄ ነው ቤተክርስቲያን አንድ የሚያደርጋት። የቤተክርስቲያን አንድነት ሰው ወደ ቅዳሴ ሲመጣ ነው። የቅዳሴ ቅድመ ሁኔታው ይቅርታና ንስሐ ናቸው። እነዚህ ሁለቱ የቤተክርስቲያን የቅዳሴ ዋነኛ ነገሮች ናቸው። ታዲያ ይቅርታና ንስሐ በሌለበት ቅዳሴው ይበደላል። ሲበደል ቅዳሴው እኛን አንድ አያደርገንም ማለት ነው። ዝም ብለን እየቀደስን እንወጣለን፣ እያስቀደስን እንወጣለን። እንደ ስራ ይሆናል ማለት ነው። እንደ ስራ ለብዙ ሰው አሁን ቅዳሴ ስራ ነው። እንደዚያ ይሆናል ማለት ነው። ቤተ ክርስቲያን አንድ እንድትሆን ቅዳሴ መሰረታዊ ነገር ነው። የአንድነታችን ምንጭ በክርስቶስ ጋር ቤተ ክርስቲያን አንድ አካል ናት ሲባል ምን ማለት ነው? በክርስቶስ ደም እኮ ነው አንድ የምትሆነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ያለ ብዙ እጅ፣ አይን፣ ጣት፣ እጅ፣ እግር ብዙ ሕዋሳት አንድ አካል እንደሚሆኑ ሁሉ ሁላችንም አንድ ነን። ለምን? እስመ እምአሐዱ ኅብስት ንነስእ ነው። አንድ ቁርባን እንቀበላለንና ብዙ ስንሆን አንድ ነን ይላል። አንድነት በቅዳሴ ነው የሚመጣው። አንድነት የክርስቶስ ደም ብቻ ነው አንድ የሚያደርገን የሚችል። ሰው ግን ከቅዳሴ መስፈርትና ከቅዳሴ ሕይወት መጉደል ሲጀምር በክርስቶስ ደም አንድ መሆኑን ትቶ በራሱ ደም አንድ መሆን ይጀምራል። በራሱ ደም አንድ መሆን ማለት ምን ማለት ነው? በጎጥ ማለት ነው። የሰው ደም ደግሞ ያለያያል እንጂ አንድ አያደርግም። የአምላክ ደም ብቻ ነው አንድ የሚያደርግ። ወደ ክርስቶስ ደም ከተመለከትን አንድነት ይመጣል። ወደ ራሳችን ደም ከተመለከትን ተበላልተን እንጠፋለን። ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ የቀራችሁ መበላላት ብቻ ነው አለ። እንደ ውሻ አሁን እያለ መናከስ ብቻ ነው የቀረው። ሌላው ሁሉ አድርገነዋል። መበላላት ብቻ ነው የቀራችሁ ብሏል። ስለዚህ ቤተክርስቲያን አንድ እንድንሆን አንድ መሆን ማለት ምን ማለት ነው? ተሰብስቦ መሰብሰብ ስላችሁ አይደስ ሲል ማምለክ። ሰው ሲያስቀድስ የክርስቶስ አንድ ሕዋስ ነው የሚሆነው። አንድነቱ ማለት ማለት ናቸው ከነቢያት ጋር ቅድም እንዳልኳቸው ከሐዋርያት ጋር ከመላእክት ጋር ከዚህ ሁሉ ይሄድና ግጥም ያለ የክርስቶስ አንድ ሕዋስ ይሆናል ማለት ነው። ከዛ የክርስቶስ ምን ይሆናል? አንድ አካል ይመጣል ማለት ነው። ቅዳሴ የአንድነታችን ምንጭ ነው። እግዚአብሔር አንድ ያርገን። የመጨረሻው የአገልግሎት ሁሉ ፍጻሜ ነው። ቅዳሴ የአገልግሎት ፍጻሜ ነው። ጌታችን ኢየሱስ ክርስቶስ ይሄ በዚህ ዓለም የመጣ እስመ ይመጣው ለጓለ ማየው ከመ ይትላክ ወዘነ ወለዳይሙ ከመ ይትላክ እንደተባለ ምን ሊያደርግ ነው? ሊያገለግል ነው አይደለም የመጣው። ጌታ የመጣው ሊያገለግል ነው። ማንን ያገለግል? ሰውን አገለገለ። ሰው ትዕቢተኛ ስለሆነ አምላክ ስጋ ለብሶ ሰውን በማገልገል ትህትናውን ገለጠ። ለሱ ደግሞ ነውር አይሆንበትም። አናጺ እየጠረበ በሰራው ቤት ገብቶ ቢያድር አይዋረድም፣ ይከብራል እንጂ። እግዚአብሔር በፈጠረው ሰውነት ስጋ ለብሶ ቢወለድ ነውር አይሆንም፣ ለሱ ሁሉ ይቻለዋልና። ስለዚህ እግዚአብሔር ስጋን ለብሶ በመዋሃድ የመጀመሪያ መታዘዙን የሰው ልጅ ሆኖ በመወለድ ነው የገለጠው። ከዚያ በኋላ ለእናት ለአባቱ እየታዘዘ አደገ አይደል? እንዘ ይትዔዘዝ ልሕቀ በበግ ዘይትዔዘዝ ለአዝማዲሁ፣ ለዘመዶቹ እየታዘዘ አደገ፣ ለእናቱ እየታዘዘ ተብሎ ሉቃስ ወንጌል ምዕራፍ 2 ላይ የተገለጸ በመታዘዝ አደገ። ከዚያ በኋላ ታዘዘ እስከ ለሞት ወሞቱ ይዘ በመስቀል እንዳለ ቅዱስ ቄርሎስ እስከ ሞት ድረስ ታዘዘ፣ ሞቱን በመስቀል የሆነ ነው። ቅዱስ ጳውሎስ ያዘዘ የተናገረውን ቅዱስ ቄርሎስ እንደተረጎመው። ስለዚህ እስከ ሞት ታዘዘ። ልንገራችሁ ጌታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ሲታዘዝ ነው የመጨረሻውን ታዛዥነት ምለም በቅዳሴ ጨረሰ። መስቀል ናት የአገልግሎት መጨረሻ። ስለዚህ ዮሐንስ ወንጌል ምዕራፍ 17 ላይ ምናል ለለ ይቀድስ ርእሴ በእንቲአሁም፣ እኔ ስለ ራሴ እነሱን እቀድሳለሁ ብሎ ራሱን መስዋዕት አድርጎ በመቅረብ የመታዘዙን መጨረሻ ቅዳሴን ያደረገው። ለዚህ ምን ይሆናል? የአገልግሎት ዘውድ ነው ቅዳሴ። ስለዚህ ምን ይደረጋል? ማህሌቱ ተቆሞ ይታደራል። ከዚያ ሰዓታት ተቆሞ ይታደራል። መጨረሻ ላይ ምን ይደረጋል? ይቀደሳል።
ክርስቶስ ተወለደ፣ ተጠመቀ፣ አስተማረ፣ ተሰቀለ ማለት ቀደሰ። ሰዓታት ተቆመ፣ ማህሌት ተቆመ፣ ታደረ፣ ታቦት ወጣ። ከዛስ ምን ሆነ? ተቀደሰ። ቅዳሴ የመጨረሻው መክበብ። ደስ ሲል እኮ ይገርማቸዋል። ጌታችን ኢየሱስ ክርስቶስ በሶስት ግብራት የሚገለጥበት፣ መስዋዕት ሆኖ የሚሰዋበት፣ ሊቀ ካህናት ሆኖ ደግሞ በካህኑ እጅ የሚያከብርበት፣ ንጉሥ ሆኖ የሚመለክበት ሰዓት ቅዳሴው ነው። መስዋዕታችን ክርስቶስ እንመገባለን። ሊቀ ካህናታችን ኢየሱስ ክርስቶስ እሱ በዕለተ ዓርብ ያቀረበው መስዋዕትነት የእርቅ በር አድርገን ወደ ራሱ ወደ አባቱ ወደ መንፈስ ቅዱስ እንገባ ዘንድ ሞገስ የምናገኝበት፣ በሱ ፊት ደግሞ እንደ ፍጡርነታችን ለአገልግሎት ለአምልኮ የምንበረከክበት፣ ሶስቱንም የምናሟላበት ሰዓት ነው። ቅዳሴው ላይ የክርስቶስ ንጉስነቱም ሊቀ ካህናትነቱም መስዋዕትነቱም ሙሉ ይሆናል። ሙሉ የምንሆንበት ሙሉ አገልግሎታችን ቅዳሴ ነው። ሰው አድሮ ቅዳሴ ላይ ሩጦ ከወጣ እጅን ታጥቦ ሳይበሉ መሮጥ እንደማለት ያለ ነው። ስለዚህ የአገልግሎት ዘውድ ነው። ሰው በምናኔ እግዚአብሔርን ያገለግላል አያገለግልም? ሰው ዘግቶ በመጸለይ እግዚአብሔርን ያገለግላል። አሁን 40 ዓመት አንድ ባይታዊ ዘግቶ ሰውነቱ እንጨት እስከሚሆን ድረስ እግዚአብሔርን ያገለግላል። ሳይቆርብ ግን ፍጹም መሆን ይችላል? አይችልም። አይችልም። ምክንያቱም የአገልግሎት ዘውድ ምንድን ነው? ቅዳሴ ነው። ማርያም ግብፃዊት እርቃኗን ቀርታ ባዶዋን ፈጣሪዋን አገልግላለች። ባዶ በረሃ ውስጥ ሰው አልባ ማለት ቆማ ስትጸልይ ከመሬት ፈቀቅ ብላ አንድ ክንድ ቆማ እስከምትጸልይ ድረስ ትልቅ ደረጃ ደርሳለች። ከዚያ ሁሉ የዝሙት ባህር ወጣ ማለት። ታዲያ ይቺ ሰው ከመሬት አንድ ክንድ ከፍ እስከምትልበት የቅድስና ደረጃ ብትደርስም ግን መጨረሻ ላይ ግን እግዚአብሔር ምንድን ያደረጋት? አባ ዞሲማስ ላከላት። ምን እንዲያደርጋት ነው? ቀድሶ እንዲያቆርባት ማለት። ያለ ቅዳሴ ሰው በረሃ ውስጥ እንኳን ተቀጥቅጦ ቢያገለግል አገልግሎቱ ፍጹም አይሆንም። ቅዳሴ የአገልግሎት ዘውድ ነው። እንግዲህ የእግዚአብሔር ቤተሰቦች ሰው ገንዘብ በመስጠት ያገለግላል፣ በምጽዋት ያገለግላል። ምዕመናን ቤተክርስቲያን በመስራት ያገለግላሉ። በብዙ ነገር እግዚአብሔር በሚያውቀው አሁን ቤተክርስቲያን በምዕመናን ትከሻ ላይ ነው ያለችው። በዚህ መልኩ ደፋ ቀና እያለ ሰው ያለውንም የሌለውንም እየቀነሰ ለቤተክርስቲያኑ ይሰጣል። ልቡን ሰጥቶ ነው የሚለው የኢትዮጵያ ቤተክርስቲያን ምዕመናን። የሚቀረን ምንድን ነው ይመስላችኋል? ዋናው ነገር ላይ ግን የለም ብዙ ምዕመናን። ዋናው ነገር ላይ ማለት ቤተክርስቲያን ያሰራችሁ ትኖራላችሁ፣ ራሳችሁን ችላችሁ ድሃ የምትረዱ ትኖራላችሁ፣ ሌት ተቀን የምትሰግዱ ትኖራላችሁ፣ እቤታችሁ ስዕል ቤት ኑራችሁ ስትቀጠቀጡ የምትኖሩ ትኖራላችሁ፣ ገድላት የምታነቡ ትኖራላችሁ። አገልግሎታችሁ ሙሉ የሚሆነው ግን ስታስቀድሱ፣ ስጋው ደግሞ ስትቀበሉ ነው። ያለ ቤተ ክርስቲያን አገልግሎት ፍጹም አይሆንም። ሰው ካላስቀደሰ ሰው አይደለም። ንገራችሁ 100 ዓመት እንደ አንድ ሰው 100 ዓመት ከፈለገ ጣና ባህር ውስጥ 100 ዓመት እንደ ክርስቶስ ሰምራ አጥንቱ እስከሚቆጠር ድረስ መመነን ይችላል። ካላስቀደሰ ክብር የለውም። የሰው ክብሩ ቅዳሴ ነው። ሰው ሙሉ የሚሆነው በቅዳሴ ነው። እንግዲህ እግዚአብሔር ቤተሰቦች ይህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱና በጸጋው ብዛት በምሕረት እጆቹ አነቃቅቶ ዛንቃ አልባቢነ ሀበ አይምሮቱ ወአይኩቶቱ እንዳሉ አባቶቻችን እሱን ወደ ማወቅ እሱን ወደ ማመስገን አነቃቅቶ አስቀድሰን ሙሉ ሰው ለመሆን ያብቃን። ሙሉ ሰው ለመሆን ያብቃን። በቀጣይ ጊዜያት እያንዳንዱን የሥርዓተ ቅዳሴ ትርጉምና ስናስቀድስ ሊኖረን ስለሚገባ ስርዓት እንማማራለን። ዛሬ የመጀመሪያው ጾማችን የቅዳሴ መግቢያ ተምረናል። መድኃኔዓለም በቅዳሴው ይቀድሰን፣ በቅዱስ ስሙ ይቀድሰን፣ በቅዱስ ስሙ ያንጻን፣ ከነውራችን የምንላቀቅበት ጾም ያድርግልን። ወስብሐት ለእግዚአብሔር። ይቆየን።